በየጊዜው አንድ አይነት የሆነ ግንኙነት ማድረግ ለስንፈተ ወሲብ ይዳርገናል ወይ? ወንዶች በተለይ ከትዳር በኋላ የግንኙነት ነገራቸው እየጣፈጠ ካልሆነ ወይም ደግሞ የተለያዩ ነገሮችን መሞከር ካልቻችሁ የመሰላቸት ነገር ሊመጣ ይችላል። 60% የሚሆኑ ስንፈተ ወሲቦች ስለ ልቦናዊ ናቸው። ወንዶች በግንኙነት ህይወታቸው አዳዲስ ነገሮችን መሞከር ማውራት ይፈልጋሉ። ስለዚህ ያንን ነገር በትዳር ውስጥ ማለማመድ መቻል አለብን። ካልሆነ ግንኙነት እየተሰላቸው የሚመጣ ነገር ነው። በተለይ ደግሞ ሁለተኛ ዙር ግንኙነት ከትዳር በኋላ የተለመደ ነገር አይደለም ዶክተር ምናምን ብሎ የሚለኝ ሰው ብዙ ነው። ኃላፊነቶች አሉ፣ ልጆች አሉ እና በዛ መቅጠን የሚመጣው ስትረስ የሚመጣው ድካም አለ። ግን የግንኙነት ድባቡን የመቀየር አይነት ፖቴንሻል ካላችሁ ከባለቤታችሁ ተነጋግራችሁ ያንን ነገር ለማስተካከል ብዙ አይነት እድሎች አሉ። የተለያዩ ነገሮች ሞክሩ። አንተ እያስደሰትኩ ነው ወይ? አንቺ እያስደሰትኩሽ ነው ወይ? እንዴት አድርገን ሌላ ነገር እንሞክር፣ እስቲ ምን አይነት ነገር እንሞክር ብላችሁ ማውራትን እና ሌሎችን ነገሮችን ኤክስፔሪንስ ማድረግ፣ ቦታ መቀየር፣ ፖዚሽን መቀየር፣ ለግንኙነት የሚያነሳሳችሁን ነገር መቀየር፣ የምታወሩትን ነገር መቀየር፣ እንደዚህ አይነት ነገርን የግንኙነት ህይወትን እየጣፈጠ እንዳይሰለች የሚያደርገው ነገር ነው። ቢቀጥ ስነ ልቦናዊ የሆኑ ስንፈተ ወሲቦች ሊያመጣ ይችላል። ምንም ያክል ደግሞ ፖዚሽን ብትቀያየር፣ ምንም ያክል ነገሮችን ብታስተካከል ደግሞ ማይስተካከሉ ስንፈተ ወሲቦች አሉ። ባይዘይ እሱ በግንኙነት መሰላቸው ሳይሆን አካላዊ በሆኑ ነገሮች ነው የመጡት። ጠዋት ብልት የማይቆም ከሆነ፣ በየግንኙነቱ ቶሎ የምትጨርስ ከሆነ የዛኔ ነርቭ ላይ፣ ሆርሞን ላይ፣ ጡንቻ ላይ፣ ደም ስር ላይ ያሉ ችግሮች አሉ። መታከም ትችላለህ።